አበባ ከሰሞኑ የታየው ያለባበስ ስነ ስርዓት የጎደለው ሆኖ ስለተገኘ በጣም ብዙ ሰዎች ተችተዋል፣ ምክርን ሰጥተዋል። እና ምክሩን እኔም እጋራለሁ። ግን አንድ ነገር ትዝ አለኝ። ከአንድ 3 ቀን በፊት ጀምሮ ነው ማሰብ የጀመርኩት፣ ዛሬ አይደለም። ግን ሶሻል ሚዲያ ላይ መልእክት መለጠፍ ቀላል ነገር አይደለም፣ በጣም ከባድ ነው እንደምታውቁት፣ ብዙዎቻችሁ እንደምትረዱት። ግን ዝም ማለት ብዙ ጥሩ ሆኖ አላገኘሁትም። ምናልባት እችኛዋ መልእክት ብዙ ሰው ጋር ከደረሰች ጥሩ ውጤት ይኖረዋል ብዬ ስለማስብ። እንደምናውቀው ኢትዮጵያ በጣም ሰፊ ሀገር ነው። በጣም ብዙ ቀለማት አሉን። በጣም አኗኗራችን፣ አለባበሳችን፣ አመጋገባችን፣ ቋንቋችን፣ እምነቶቻችን የተለያዩ ናቸው፣ ሰፊ ናቸው። እያላቸው በተለመደው አለባበስ መልበስ ያቃታቸው ቢመከሩ መልካም ነው፣ ቢገሰጹ ጥሩ ነው። ነገር ግን በተለያየ ምክንያት ማለትም ከቤተሰቦቻቸው የወረሱት ሆኖባቸው ምናልባትም የሚኖሩበት አካባቢ የአየር ሁኔታ አስገድዷቸው አሁን ደግሞ የኢኮኖሚ ነገርም ከአቅማቸው ውጪ የሆነባቸው በተለይ ከወገብ በላይ ልብስ የማይለብሱ ቀላል የማይባሉ ኢትዮጵያውያን እንዳሉ ይታወቃል። እንዳጋጣሚ ሆኖ እኔ እንደዛ አይነት አኗኗር ካላቸው ማህበረሰቦች ጋር የቅርብ ትውውቅ አለኝ እና ማህበራዊ ሚዲያው ለመልካም ነገር ከተጠቀምንበት ብዙ ነገር መፍጠር እንደሚችልም ይታወቃል። በቁጥር በውል ማላቃቸው ግን ጥቂት ተብሎ የሚገለጹ ወጣቶች ከሰሞኑ ጉዳይ ጋር ተያይዞ በህግ አካላት እየተመከሩ እንደሆነ ማቃለሁ። እስቲ ከምክሩ ጎን ለጎን እነዚህ ወጣት ልጆች ተመክረው ሲወጡ እና ሌሎች ጓደኞቻቸው ማህበራዊ ሚዲያ ላይ ተጽዕኖ እየፈጠሩ ያሉ ቆም ብለው አስበው ማህበራዊ ሚዲያውን ለመልካም ነገር እንዲጠቀሙበት ቻሌንጅ እናቅርብ። አንዱ ቻሌንጅ ይሄው የሚቀጥለው ነው። ሳውዝ ኦሞን አካባቢ እኔ ላቅርብ እንደምሳሌ። በጣም በረሃማ ነው፣ ፀሐይ አለው። ወቅቱን ጠብቆ ብርድና ነፋስም ይመጣል። የማንኛውም ሰው ቆዳ ብርድና ፀሐይ ሲፈራረቅበት ይጎዳል። ፀሐይ ባይመታው ብርድ ባይነካው የሁላችንም ቆዳ እንደየከለሩ በጣም ውብ ነው። እነዚህ ወጣቶች በሆነ መንገድ ቅርጽ ተሰጥቷቸው ምናልባት አላውቅም በባህልና ቱሪዝም ሚኒስቴር ይሁን በወጣቶች ቢሮ ይሁን በትምህርት ሚኒስቴር ይሁን በበረሃና ቆላ ሚኒስቴር ይሁን አላውቅም፣ ግን በሆነ መንገድ ቻሌንጅ እንስጣቸው። የአንድ ሳምንት የሁለት ቀን የሁለት ሳምንት ሊሆን ይችላል። ሶሻል ሚዲያ ፕላትፎርሞች በሚፈቅዱት ገንዘብ ይሰብስቡ እና ቅድም የገለጽኳቸው አይነት ማህበረሰቦች ልብስ ብቻ አይደለም፣ በእርግጥ ንጹህ ውሃ ብዙም አያገኙም፣ የተመጣጠነ ምግብ ብዙም አያገኙም፣ በቂ ሕክምና የላቸውም፣ ብዙ ነገር ይወላቸዋል። አንዳንዶቹ ውሃ ትልቅ ወንዝ ባጠገባቸው እና ኦሞ ወንዝ ባጠገባቸው እየፈሰሱ አይጠቀሙበትም። እስቲ እነዚህ ወጣቶች እንምከራቸውና የሚመለከተው የመንግስት አካል፣ የሚመለከታቸው ተጽዕኖ ፈጣሪ ሰዎች፣ የሚመለከታቸው የእምነት ተቋማት መሪዎች
ኮሚቴ የሚያቋቁሙ ምንም ይበሉ እነዚህ ወጣቶችን ተጠቅመው ሳውዝ ኦሞ አካባቢውም የሚመጥን የሚመች የወንድ የሴት አለባበስ አቅምን የፈቀደው ፋሲሊቲ ቅድም የጠቀስኳቸው የውሃ የሶላር ወዘተ እንዲዳረስ እድል እንስጣቸው። ከምክሩ አንዱ እንደ ቅጣት የምንበለው እንደ ቻሌንጅ እንስጣቸው፣ ያድርጉት። የምሬ ነው፣ እኔ ከልቤ ነው የማወራው። ቢሰጣቸው ይህን እንደሚያደርጉት ዓለም እንደሚያስደምሙም በጣም እርግጠኛ ነኝ። ጥፋት ያጠፉ ልጆችም እዚህ ላይ ትልቅ ሮል ወስደው እንዲያስተባብሩና በዚሁም አጋጣሚ የኢትዮጵያ ሕዝብን ይካሱ ቻሌንጅ እናርጋቸው። የምሬ ነው። ይሄ ቢደረግ እኔ አሁን ባነሳሁት ኬዝ ብዙ አካባቢ ሊኖር ይችላል። ኢትዮጵያ ሁሉን ክፍል አላውቅም፣ ግን ሳውዝ ኦሞ አካባቢ ብንሄድ ሁሉንም እርግጠኛ ነኝ በአንድ ሳምንት በሁለት ሳምንት አትሊስት ቢያንስ አንዳንድ ቲሸርት ለእያንዳንዱ ሰው ማዳረስ የሚችሉ ነው የሚመስለኝ። በጣም ቢበረቱ ደግሞ ትምህርት ቤቶች አሉ፣ ሶላር እንዲኖራቸው ሊያደርጉ ይችላሉ። ውሃ ያለባቸው አካባቢ አሉ፣ ፓምፕ ተጠቅመው እንዳይራቡ እንዳይጠሙ ሊያደርጉ ይችላሉ። በወባ በሳምባ ምች በብዙ በሽታዎች የሚታመሙ አሉ፣ መድኃኒት ገዝተው ሊያደርሱ ይችላሉ። መድኃኒት ብቻ መግዛት ሳይሆን ምናልባት የጤና ባለሙያዎችም ሂደው አሰስ እንዲያደርጉ ሊያደርጉ ይችላሉ። መንግስት በራቅሙ አቅም ጤና ሚኒስቴር በራሱ መስመር እየሰራ ነው። የአቅም ውስንነት እንዳለ ይታወቃል። እስቲ እችኛዋን መልእክት ሼር እናርጋት፣ እናዳርሳት እና ቲክቶክ፣ ፌስቡክ፣ ዩቲዩብ ምናልባት ሌሎችም የሶሻል ሚዲያ ፕላትፎርሞች ለዚህ ነገር ተጠቅመውባቸው ያጠፉትን ነገር ይካሱ። እንሞክር። ምናልባት ሳውራ የሰዎች ማንነት ላይ አኗኗር ላይ አሉታዊ ተጽዕኖ ያለው ቃል አነጋገር ተጠቅሜ እንደሆነ ከወዲሁ ይቅርታ ማለት ፈልጋለሁ። በጣም አመሰግናለሁ።